ሰላም ቤተሰብ አሚና ክችን ነኝ። ቤተሰብ ያልሆናችሁ ሰብስክራይብ አድርጉኝ፣ ላይክ ሼር አድርጉ። ሼር በማድረግ ተባበሩኝ ማለት ነው። ለአንድ ሰው ይጠቅማል ብዬ ነው። ዛሬ ኪያር በስኳር ነው እየሰራሁት ማለት ነው። ለፊቴ ማስክ በዚህ በፀሐይ በሙቀት ፀሐይ ላይ ፊታችሁ ለተጎዳ በፀሐይ ለምትውሉ እህቶቼ በዚህ ሙቀት ይሄንን ተጠቀሙት። እኔ የምጠቀመው ይሄንን ነው። የምሰራውን ሁሉ እንግዲህ ለእናንተ ከመናገር ከማሳየት ወደ ኋላ አይደለም። አንድ ኪያር ነው የተጠቀምኩት፣ ግማሹን ማለት ነው። እናንተ ሙሉንም ማድረግ ትችላላችሁ፣ መጨመርም መቀነስም ትችላላችሁ። እኔ አሁን አንዱን ተጠቅሜያለሁ ማለት ነው። የግማሹን ደግሞ በረዶ ቤት አደርገዋለሁ። እናንተ ልክ እኔ እንደማደርገው አድርጋችሁ ከተጠቀማችሁ ለውጥ ታያላችሁ። በዚህ በሙቀት ሰዓት መጠቀሙን ሁሉ አሳያችኋለሁ። በጣም ነው የጠቀመኝ። ለውጥ ታዩበታላችሁ፣ ትወዱታላችሁ። ሼር አድርጉ፣ ላይክ አድርጉ፣ አበረታቱኝ፣ ሰብስክራይብ አድርጉ ማለት ነው። እንደዚህ ፈክፍቄው አይኔ ስር አስቀምጠዋለሁ ለ30 ደቂቃ ማለት ነው። ከዛም ስኳር ጨምሬ የፈቀፈኩትን አሳያቸዋለሁ እንዴት እንዳደረግኩ። አንድ ስኳር ነው የጨመርኩት። ስለዚህ በደንብ አድርገን እናዳርሷለን። ይሄንን ይመስላል። ከፈለጋችሁ መፍጨትም ትችላላችሁ። እኔ ፈቅፍቄው ነው። በጣም ነው የጠቀመኝ። ለውጡም ታዩበታላችሁ። ከምር ተጠቀሙት። እሺ፣ ሴት ልጅ ራሷን መጠበቅ አለባት። ለራሷ ጊዜ መስጠት አለባት። ለራሳችሁ ጊዜ ስጡ። ፊታችሁ እጃችሁ አይበላሽ። እሺ እህቶቼ፣ ጊዜ ስጡ ለራሳችሁ። ባለ ነገር መስራት እንችላለን። ስኳሩ ቀላቀልኩት ማለት ነው። ስኳርና ኪያር ብቻ ነው እንግዲህ በሁለት ነገር። እሺ፣ በተለይ ስንፍ ስልችት ለሚላችሁ እህቶቼ ብዙዎቻችሁ የምትጽፉልኝ የምትጠይቁኝ በቃ ጊዜ የለኝም እሰለቻለሁ ይደክመኛል ለምትሉ እሺ፣ ድካም ላይ ሆነሽ ራሱ እንደዚህ በቃ እኔ አሁን ማዳም ቅመም ነኝ። ስራ ቦታ ሆኜ እንግዲህ ለራሴ ጊዜ እየሰጠው ነው። ካሰባችሁበት ለራሳችሁ ጊዜ መስጠት አያቅታችሁም። ፍላጎት ነው ዋናውና እንደዚህ መሳጅ ቀስ እያደረጋችሁ አድርጉት። ለሽፍታ፣ ለብጉር፣ ለጥቋቁር ነገር ኪያር እኔ በጣም የምጠቀመው ነገር ነው። ካሁን በፊትም ሰርቻለሁ። ክሬሙን ከስራዬ ቦታም ከቤቴም ማላጣው ነገር ነውና ለውጥም አይችበታለሁ። አይናችሁ ስር እንደዚህ ያስቀምጣችሁት፣ ፊታችሁን ደግሞ በስኳር አድርጋችሁ መሳጅ እጃችሁን መቀባት ትችላላችሁ። እኔ እውነት ጠዋትና ማታ ነው እንግዲህ የምቀባው። እናንተ ከተመቻችሁ ማታ፣ ካልተመቻችሁ ጠዋት 1 ሰዓት አክል ፊታችሁ ላይ ቆይታችሁ መታጠብ ትችላላችሁ፣ መተኛት ትችላላችሁ። በጣም በቃ ለማንኛውም ፊት የሚሆን ነው። ለብዙ ነገር መብት ያለው እንደዚህ መሳጅ አድርጉት ቀስ እያላችሁ። በነገራችን ላይ የረሳሁት ነገር ከመጠቀማችሁ በፊት ፊታችሁ ንጹህ መሆን አለበት። ሁሌም ነው የምለው፣ ክሬም ማስክም ስትጠቀሙ ፊታችሁ ንጹህ መሆን አለበት ሴቶች። እሺ፣ እና ለራሳችሁ ጊዜ ስጡ። መሳጅ እንደዚህ በደንብ አደርገዋለሁ ማለት ነው። ይት መሳጅ እሺ፣ ለ20 ደቂቃ። ከዛን ታጥቤ እመጣለሁ፣ እናያለን። ከዛን ነው ታጠብኩት ማለት ነው። እንግዲህ ይት እጄን ፊቴ እንዴት እንደሚያምር ምግብ ሰርቼ ተነስቼ ነው